ለመሳል 5 ወሳኝ የሚባሉ ማቴሪያሎች ያስፈልጉታል። ሰላም እንደምን አላችሁ ውድ የሻዲ ዩቲዩብ ተከታታይ ቤተሰቦቻችን፣ ዛሬ እንግዲህ በሻዲ ዩቲዩብ አንድ አዲስ ጽንሰ ሀሳብ ይዘንላችሁ መጥተናል። ይህ ምንድነው? አንድ ሰው ስዕል ለመሳል 5 ወሳኝ የሚባሉ ማቴሪያሎች ያስፈልጉታል። እንግዲህ አንድ ሰው ስዕል ለመሳል መጀመሪያ የሚያስፈልገው ነገር ታለንት ነው፣ ወይም ደግሞ ትንሽ ከእግዚአብሔር ወይም ደግሞ በተፈጥሮ የተሰጠው ትንሽ ታለንት ካለ ያን ታለንት ለማዳበር የሚጠቀምባቸው 5 ማቴሪያል ማለት ነው። እንግዲህ መጀመሪያ ላይ መጠቀም ያለበትና ዋናው ማቴሪያል ምንድነው ካልን አንደኛው እርሳስ ነው። ይህ እርሳስ እንግዲህ አንድ ሰው ስዕል ለመሳል የስዕል ደብተር ላይ ለመሳል እርሳስ ያስፈልገዋል ማለት ነው። አንደኛው ማቴሪያል እርሳስ ነው። ጠቀሜታውም ደግሞ የአንድን ሰው ኮፒ አድርጎ ለመስራት እርሳስ ወሳኝ ሚና የሚጫወተው ማለት ነው። ሁለተኛው ላይ የምናገኘው ደግሞ ኮምፓስ ነው። ይህ ኮምፓስ ደግሞ አገልግሎቱ ወይም ደግሞ ጥቅሙ ምንድነው ስንል ይህ ኮምፓስ ክብ ነገሮችን ለመስራት፣ ስለዚህ ኮምፓስ ሁለተኛው የሚያስፈልገን ነገር ነው ማለት ነው። ወደ ሶስተኛው የሚያስፈልገን የስዕል ወሳኝ ሚና የሚጫወተው ደግሞ ላፒስ ነው ማለት ነው። እንግዲህ ላፒስ የሚያስፈልግበት ወሳኝ ሚና የሆነ ፖርሽን ላይ ብንሳሳት በዚህ ላፒስ የማጥፋት አድቫንቴጅ ያለን ነው ማለት ነው። በዚህ ላፒስ ወሳኝ ሚናን የሚጫወትልን ነው ማለት ነው። እንዲሁም ደግሞ ሌላ የሚያስፈልገን ማቴሪያል እዚህ ፊት ለፊቴ ላይ በእጄ ያዝኩት የምታዩት ማስመሪያ ነው ማለት ነው። የሆነ አራት ማዕዘን ለመስራት ከፈለግን በዚህ በማስመሪያው ላይ ጠርዝ በዚህ በማስመሪያ ላይ ወይም ደግሞ በዚህ ጋር በሚታያቸው ሴንቲሜትር ቁጥሮች ላይ እየለካን ሬክታንግል ሊሆን ይችላል ማስመሪያ ነው። የማስመሪያው ዋና ጠቀሜታ ደግሞ አራት ማዕዘን ለመስራት እና ደግሞ የተለያዩ ቅርጾችን ለማውጣት ያገለግለናል ማለት ነው። በቀጣይ ቪዲዮ እስከምንገናኝ ሰላም ሰንብቱልኝ። ሀሳብ አስተያየታችሁ ኮሜንት ላይ አሳውቁኝ። እንዲሁም ደግሞ ስለ ስዕል የምትፈልጉት ጥያቄ በኮሜንት ላይ አሳውቁኝ። ሰብስክራይብ ማድረግ እንዳይረሳ።